በህይወቴ አንድ በጣም ዘግይቶ ከብዙ መላላጥ በኋላ የገባኝ ከብዙ ጣውረድ በኋላ የገባኝ አንድ ነገር ልንገራችሁ። እናንተም ይሄ ነገር ገብቷችኋል አልገባችሁም አይደል ነው። ነገር ግን ማለት ነው ብዙዎቻችን እንደ ወጣቶች ስፔሻሊ ያለንበት ሲቹዌሽን እንደ ሀበሻ እንደ ኢትዮጵያውያን በጣም አሳዛኝ ነው። ብዙ ወጣት ስራ ፈት ነው። ብዙ ወጣት ሱሰኛ ነው። ብዙ ወጣት ያለበት ሲቹዌሽን በአጠቃላይ መሆን በማይፈልገው የህይወት መንገድ ውስጥ ነው ያለው እና ብዙዎቻችን ተወቃሽ የምናደርገው ሶስት ነገሮችን ነው። አንደኛው እግዚአብሔር ነው። እግዚአብሔር ለምንድን ነው ብዙ ወጣት ተወቃሽ የሚያደርገው? ከደህና ቤተሰብ ደህና ሀገር ቢፈጥረኝ ኑሮ እንደዚህ አልሆንኩም እንደዚህ ባልሆንኩኝም ነበር ይላል። አንዳንዱ ደግሞ ምንድነው የሚለው? ቤተሰቦችን ነው ብሌም የሚያደርገው። ቤተሰቦቼ ደህና እንትን ቢሆኑ ኑሮ ማለት በቃ የሚሰሩ የሚለፉ ቢሆኑ ኑሮ የሆነ ነገር ቢኖራቸው እንደሌላው እኔ እንደዚህ ባልሆንኩኝ ይላል። ሌላው ደግሞ መንግስት ነው ተወቃሽ የሚያደርገው። ያ አሁን ከነዚህ ከሶስቱ እንውጣና እግዚአብሔር ለኛ የሰጠንን ላይ በራሳችን ላይ ትኩረት እንድናደርግ ነው የምፈልገው። አንድ የመጽሐፍ ቅዱስ ጥቅስ ምን ይላል? ምሳሌ 18:16 ላይ የሰው ስጦታ መንገዱን ታሰፋለታለች ይላል። a man's gift makes room for him ማለት በዚህ ምድር ላይ እናንተም ባለጠጋ ለማድረግ የተዘጋጀ በጣም ብዙ ነገር አለ። ምንድነው? አንደኛው ችግር። እቺ ምድር በችግር የተሞላች ምድር ነች። በጣም ብዙ ችግር፣ ብዙ መፍትሄ የሚፈልግ ችግር አለ በዚህ ምድር። እናንተ ውስጥ መፍትሄ ሊኖር ይገባል ማለት ነው። የሚያሳዝናችሁ ነገር ምንድነው? በዚህ ሰዓት በቃ እንደዚህ የሚያጉረመርመው ሰው ስታገኙት ምን ትችላለህ? ምን አስለምደሃል? ምን ሰልጥነሃል? ምን ተምረሃል? አይምሮ ውስጥ ያለ ሙያ ምንድን ነው? ምን ትችላለህ ስትሉት ምንም አይችልም። እንዳይችል ያደረገው ነገር ደግሞ ምንም የለም። እናንተ ሙያ እንዳትይዙ የሆነ ገንዘብ የምትሰሩበት ራሱ ገንዘብ ጎትቶ የሚያመጣላችሁ ነገር እንዳይኖራችሁ የሚያደርግ ምንም ነገር የለም። ባይዞ ስንፍና ነው አንደኛው። ስፔሻሊ በዚህ የቴክኖሎጂ ጊዜ የፈለጋችሁትን ሙያ በነፃ መማር ትችላላችሁ። የፈለጋችሁትን ሙያ ኤኒ ሙያ። ብዙ ወጣቶች ካያችሁ እየነቁ ነው በዚህ ሰዓት። ዩቲዩብ ይሰራሉ፣ የተለያዩ ሶሻል ሚዲያዎች እየሰሩ ገንዘብ እንትን እያደረጉ ነው። የተለያዩ ቢዝነስ እየከፈቱ ነው። ለምን? ኦንላይን በነፃ ይማራሉ። እያንዳንዱ ነገር በዚህ ሰዓት አይናችሁ ከተከፈተ ትምህርት ቤት ነው። አስፈላጊ በሆነ ሙያ ላይ ትኩረት አድርጋችሁ ራሳችሁ ጊዜ ስጡ። ባይዞይ አንድ ነገር ልንገራችሁ፣ ቫልዩ የምትሰጡት ነገር እሱ ዋጋችሁ ይሆናል። ባይዞይ ሰዎች በዛ ቫልዩ በሰጣችሁት ነገር ላይ ነው እንትን የሚያደርጓቸው የሚለኳቸው። ለምሳሌ አንድ ሰው አስቡ፣ ክርስቲያኖ ሮናልዶ ስታስቡ ምን እንደሚመጣላችሁ ወደ አይምሯችሁ? ኳስ፣ ሄዝ ቻምፒየን፣ ሄዝ ሱፐርስታር። በዛ ዙሪያ የሆነ ቀናኒሳ አስቡ፣ ምን እንደሚመጣላችሁ? ሩጫ። እሺ እና አንቺ አሁን ይህንን ቪዲዮ የምታዩ አንተን አስቤ ምን እናስብ? ምን ሰርተሃል በራስህ ላይ? አየህ፣ የሆነ ነገር ከስም በኋላ የሚጠራ የሆነ ነገር በህይወት ላይ መስራት አለብህ ማለት ነው። ሶ ቢ ቫሉብል፣ a man of value, be a woman of value። የቫልዩ ሰው ሁኑ። ቫልዩ ስጡ ለራሳችሁ። ለራሱ ቫልዩ የሚሰጥ ሰው በህይወቱ ትልቁ ዌፐን ባይዞ በህይወታችን ትልቁ ዌፐን እግዚአብሔር የሰጠን ምርጥ ስጦታ it's our mind። ማይንድ አሰለጠንከው ማለት ጌታ ሆይ you are amazing። አንተ የለውጥ ሐዋርያ ነው የምትሆነው። it's all about your mind። ብዙ ሰው ማይንዱ በምንድን ነው ያሰለጠነው? እንደማይችል በማሳመን ነው የሚያሰለጥነው። እኔ አልችልም ይላል። ነው አልችልም መኩሮ ነው አልችለውም፣ በቃ አውቀዋለሁ፣ እኔ ራሴን አውቃለሁ ይላል። አታውቅም፣ ራስህን ጌታን አታውቅም፣ እግዚአብሔርን ራስህን የማታውቀው። just try it, do something። ቁጭ አትበል፣ ውጣና የሆነ ነገር ስራ። ኢቭን ጌታ እግዚአብሔር ምስክሬ ነው። የሆነ አካባቢያችሁ ያለውን የሆነ የስራ ቦታ ሂዱና በነፃ አገልግሏቸው። ለትንሽ ለአንድ ወር ለሁለት ወር ሙያ ይዛችሁ ትወጣላችሁ። ገንዘብ ይዛችሁ ነው እየወጣችሁ ያላችሁት። ሙያ ማለት ገንዘብ ነው። እና ይህንን ለመምከር ነበረ። በጣም ደስ ብሎኛል እስከ መጨረሻ ስላያችሁ። ይህንን ቻናል ይህንን ቲክቶክ አካውንት አሳድጉት፣ ኮፒ ሊንክ ሼር አድርጉት፣ ላይክ አድርጉት። ኮሜንት ላይ ደግሞ
እንድሰራላችሁ የምትፈልጉት አቅጣጫ ኤኒቲንግ ብቻ ኮሜንት ላይ ይህን ቪዲዮ ከጠቀማችሁ የሆነ ነገር ጻፉ። አይምሯችሁ ውስጥ የመጣ የሆነ ነገር ጻፉልኝ። ኦኬ